ስሜ መልካም ይባላል። ያው የፈለግኩ ደግሞ ከቪዲዮ ውስጥ ነው ይቼ ነው እህቴ ናት። ከሱ ጋር የቅድስትን ቤተሰብ ስትፈልግ ነበረ እና እኔም ለዛ ነበረ ያገኘውክ። ያው እህቴ ነች ምናምን ነገር እንደዚህ አደባባይ ላይ ወጥቼ ምናምን ነገር መናገር የለብኝም፣ ግን በቃ እዛ ጋር በጣም ብዙ ነገር እያበላሸች ነው ያለችው። የኔንም ነገር አበላሽታብኛለች። ገንዘቤን ይዛ ጠፋችብኝ ምናምን፣ የት እንዳደረገችው የማይታወቅ። ይኸው ባሏንም ገደለች። ይህን ገንዘብ አልገባኝም ማለት እኔ እና እሷ የሆነ ቢዝነስ ልንጀምር አስበን ነበር እና እሷም ባሏ ብር እንዲበደር ልታደርገው ምናምን ነገር አውርተን ጨርሰን፣ ከዛ እኔም ጋራ ደግሞ የነበረ አረብ ሀገር ብዙ ሰርች የመጣሁት ብር ነበር፣ ትንሽ ብር እኔ። ከዛ እሱንና ባሏ የተበደረውን ብር አድርገን የሆነች ትንሽ የቢዝነስ ልንከፍት ነበር ሀሳባችን። ከዛ ቆይ እኔ ጋር ይሁን ብሩ ምናምን ነገር ብላ ብሩ ምንድን ነው እያልሽኝ ያለሽው ነገር? እሺ ላዳምጥሽና ቆይ እኔን ሀሳብ ማለት እኔና እሷ ቢዝነስ ልንጀምር ነበር ያሰብነው ማለት ነው። ከዛ እሷ ደግሞ እጇ ላይ ያው ከባሏ ጋር የምትኖረው እጇ ላይ ደግሞ ሌላ ብር ከሱ ውጭ ከየት እንድታመጣ አትችልም፣ ስራ አትሰራም ምናምን ነገር። ከዛ ባሌን አራጣ እንዲበደር አደርገዋለሁ ምናምን ነገር አለችኝ። ከዛ እሺ በቃ ምናምን ነገር፣ ከዛ እኔም እከፍላለሁ ሰርተን ምናምን እንከፍላለን ምናምን ተባብለን እሺ በቃ ምናምን። ከዛ ስታወራው እሺ እበደራለሁ ምናምን ነገር አላት እሱም። ከዛ እበደራለሁ ብላት፣ ከዛ ወዲያው በቃ የሆነ የውጭ ዜጋ ይሁን ምናምን ብቻ አራጣ የሚያበደር አግኝቶ ተበደረ እና ቢዝነሱን ልንጀምር ብሩንም እኔ ጋር አድርጊው በቃ እኔ ሁሉንም ነገር አስተካክላለሁ ምናምን ነገር አለችኝ ማለት ነው። ከዛ እሺ ምናምን ብዬ ያው እህቴ ነች ልጠራጠራትም አልችልም በእንደዚህ አይነት ነገር ሲጀመር። ከዛ እሺ ታውቃለች ደግሞ ለፍቼ ስንት አመት ሙሉ አረብ ሀገር ያመጣሁት ገንዘብ ነው። ከዛ ቢዝነሱን እንጀምር ምናምን ብላ ብሩን እሷ ወሰደችው ማለት ነው። ከዛ አያታለሁ ምንም እሺ መቼ ነው ታዲያ የምናስተካክለው ነገሮችን መምስላት? ቆይ ነገ ትለኛለች፣ ቆይ ዛሬ ትለኛለች። ብሩን ወዴት እንደምታደርሱ አላውቅም። ባሏ የተበደረውንም ብር ትቀበለው አትቀበለው እኔ እርግጠኛም አይደለሁም። ግን ያው ባሏ አሁን በገንዘቡ ምክንያት ነው አራጣ አበዳሪው ሲያስጨንቀው ነው ራሱን የሚያጠፋው ምናምን ነገር። ያው እውነቱን ነው እየነገርኩት ያለሁት። እኔ ሲጀመር ቤተሰቦቿን እፈልጋለሁ ስትል ነው ወደ አንተ የሚመጣሁት። ማስረጃ አለሽ ማለት